ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም በጣም የሚገራርሙ መረጃዎችን ይዤላችኋለሁ። በዋነኝነት እንግዲህ በኢራንና በአሜሪካ መካከል እየተካሄደ ያለው ጦርነት በቀጥታ በሀገራችን ኢትዮጵያ ላይ ያመጣውን ተጽዕኖ የሚያሳይ መረጃ ይዤላችኋለሁ። እንግዲህ የዓለም ፖለቲካ ውጥረት ነው። በተለይም በመካከለኛው ምስራቅ ያለው ግጭት ምክንያት የኢትዮጵያ የኑሮ ውድነት በጣም በቀጥታ የሚተሳሰርባቸው ሪፖርቶች ወጥተዋል። በጣም አስገራሚ ሪፖርቶች ናቸው የወጡት። በብዙ ሪፖርቶች ወይም በብዙ ሚዲያዎችና በዚህ ጉዳይ ላይ በኢኮኖሚ ጉዳይ ላይ ትንተና ከሚሰጡ ተቋማት የተሰበሰቡትን መረጃዎች እንደሚቀጥለው አስደምጣችኋለሁ። እዛ ላይ የምታዩት በጣም ብዙ ነገሮች አሉ። ለወደፊትስ ምን ሊሆን ይችላል? በተለይ ቀጣይ ወዴት አካሄድ ሊመጣ ይችላል? አሁን ያለው ሁኔታ በጠቅላላ የኑሮ ውድነቱ ኢቭን ከኢትዮጵያ ውጭ የሚኖሩም የኢትዮጵያውያን ወንድም እህቶቻችንም ለቤተሰብ ያስባሉ። እዚህ ውስጥ አገር ውስጥ ያለውን ሁሉ ያስባሉ። ስለዚህ ጉዳዩ የማናችንም ጉዳይ ስለሆነ በዚህ ዙሪያ ላይ ለወደፊትስ ሊሆን ያለውን ነገር ምንድነው የሚለው በሳይንቲስቶቹ የተተነተነው ትንተና ሰብስቤላችኋለሁ። እሱን አንደኛው ፕሮግራም ነው። ሌላኛው በሚገርማችሁ ደረጃ የኢራን ጦርነት የሰላም ስምምነቱን በተመለከተ የማስኬጃው ጉዞ ላይ ነው ያሉት። ስለዚህ የተቀጠረው 15 ቀናቶች እየተጠናቀቁ ነው ያሉት። ምናልባትም አንድ ሳምንት ያክል ከዚህ በኋላ ቢቀረው ነው። እነዚህ ሁሉ ነገሮች ባሉበት ሰዓት ላይ መልሶ ጦርነቱ ሊቀሰቀስ ይችላል። ስለዚህ አሁን ያለው ኢኮኖሚ ያልተረጋጋ ነው፣ ዓለም ላይ ያለው ኢኮኖሚ። በዚህም የተነሳ በሚደንቃችሁ ደረጃ በኢትዮጵያ ውስጥ የፈረስ ዋጋ በተለይ የነዳጅ ዋጋ መናሩን ተከትሎ በኢትዮጵያ የፈረስ ሽያጭ ዋጋ መናር ወይም መጨመሩ እየተነገረ ይገኛል። ስለዚህ እነዚህ ነገሮች በደንብ አድርጌ ያሳያቸዋለሁ። በጣም ነው የሚገርመው። እንግዲህ ፈረስ በዚህ ደረጃ ላይ ዋጋው እየናረ ሲሄድ ያለበትን ነገር እንግዲህ ከዓለም አቀፉ የዚህ የጦርነቱ ተረፈ ውጤት ጋር የተያያዘ ስለሆነ እሱም በደንብ አድርጌ አሳያቸዋለሁ። ከዛ ውጪ ዓለም አቀፍ የሆኑት በተለይ ከኢራን ጦርነት ጋር የተያያዙ አጫጭር በጣም አስገራሚ መረጃዎች አሉ። ይሄን ፕሮግራም እስካሰናዳውበት ሰዓት ላይ ያሉትን ሰብሰብ አድርጌላችኋለሁ። በጣም ደስ የሚል እኔ በጣም የወደድኩት መረጃና እውቀት ነው። ስለዚህ ይሄንን እንድትካፈሉኝ እጠይቃችኋለሁ። ክብራትና ክብራን ኢሳርስ ቤተሰቦቼ መምህርና ጋዜጠኛ ዐቢይ ይልማ ነኝ። ፕሮግራሙን ላይክ አድርጉልኝ፣ ሼር አድርጉ፣ ለብዙ ሰዎች እንድታካፍሉልኝ በትህትና እጠይቃችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ኢሳርስ ቤተሰቦቼ ዓለም አቀፉ ፖለቲካ ውጥረት በተለይም በመካከለኛው ምስራቅ ላይ ያለው ግጭት በኢትዮጵያ ኢኮኖሚ በኑሮ ውድነት ላይ በቀጥታ ተጽዕኖ እያሳደረ መሆኑን የሚያሳዩ ምልክቶች አሉ። አንደኛው የነዳጅ ዋጋና የመጓጓዣ መናር ነው። ይህ ቀጥተኛ ተጽዕኖ ነው። በመካከለኛ ምስራቅ በተለይም በኢራንና በአሜሪካ እስራኤል ያለው ውጥረት የዓለም አቀፉን የነዳጅ ዋጋ እያናረው ሄዷል። በሰላም ስምምነቱ ሰዓትም ቢሆን ዋጋው ብዙም አልወረደም። ምክንያቱም ከፍተኛ ስጋት ስላለበት ዝቅ ይላል። ግን አብዛኛው አሁንም ከፍ ብሎ ያለበት ሁኔታ ላይ ነው ያለው። ስለዚህ የሆርሙዝ ባህረ ሰላጤ መዘጋት አሁንም ያለው በሆርሙዝ ባህረ ሰላጤ ላይ በአሜሪካና በኢራን መካከል ያለው ፍጥጫም የነዳጅ አቅርቦትን አስተጓጉሏል። ስለዚህ የብሬንት ድፍድፍ ዘይት ዋጋ ወደ $120 በርሜል ሊያደርስ እንደሚችለው ይነገራል። ኢትዮጵያም እንግዲህ 90% በላይ ንግዷን በጅቡቲ በኩል ነው የምታከናውነው። በቀይ ባህርም ላይም ይሄ ደህንነት ስጋት እየተነገረ ነው። በተለይ አሁን ኢራን ዛሬም እየተናገረች ያለችው ነገር አሜሪካ በዚህ ደረጃ ላይ ሆርሙዝ ላይ ይሄንን ነገር እያደረገች ቀጥላለች ማለት ቀይ ባህርንም ቢሆን አግደዋለሁ የሚለው ነገር እያሳየች ነው ያለችው። ስለዚህ በመካከለኛው ምስራቅ የሚመጣው የነዳጅ አቅርቦት መቋረጥ በኢትዮጵያ ነዳጅ ማደያዎች ላይ ረጅም ሰልፍ ይዞ ቢመጣ በጣም በከፍተኛ ሁኔታ የምንመለከተውን ነገር አጉልቶ ያሳያል። የነዳጅ ዋጋ መጨመር የህዝብ መመላለሻ ትራንስፖርት ታሪፍ በቀጥታ እንዲጨምርም እያደረገ ነው። የጭነት መኪናዎች የነዳጅ ዋጋ መጨመር የምግብና የሽቀጣሽቀጥ ምርቶች ወደ አዲስ አበባ በሚጓጓዙበት ጊዜ ዋጋቸው እየጨመረ ነው። የነዳጅ ማቅረቢያ መዘግየትም በክልል ከተሞችና በአዲስ አበባ መካከል ያለውን አቅርቦት እያቀዛቀዘው እንዳለ ሪፖርቶች እያሳዩ ነው። የነዳጅ ድጎማን መቀነስም IMF የጠየቀው አንድ ነገር አለው እዚህ ጋር የጠቆመው የነዳጅ ዋጋ በገበያ ዋጋ እንዲሸጥ በማድረግ የኑሮ ውድነቱን ያባብሳል የሚል ሪፖርት ከአፍሪካን
ሪፖርት የተባለው ሚዲያ ላይ የወጣውን ዘገባው ሄዳችሁ ማየት ይችላላችሁ። ሌላኛው ምንድነው የዋጋ ግሽበትና የሀገር ውስጥ ገበያ ነው። የነዳጅና የሎጂስቲክ ወጪ መጨመር የዋጋ ግሽበት ወይም ኢንፍሌሽን በአዲስ አበባ ውስጥ እንዲጨምር እያደረገ ይገኛል። የግንባታ ቁሳቁሶች ዋጋ በከፍተኛ ሁኔታ እየጨመረ ለምሳሌ ሲሚንቶ ዋጋ፣ ሌሎች ላይ ማለት ነው የብረትና ሌሎችም የግብአት በተለይ ግንባታ እቃዎችና ግብአቶች ዋጋ የመጨመር ጉዳይ እየታየ ነው። የመኖሪያ ቤት ግንባታ ወጪን ይሄም ያጋንነዋል። ስለዚህ የምግብ ሸቀጦች በተለይም በዘይት በስኳር መናር ዝቅተኛ ገቢ ያላቸው ህብረተሰብ ክፍሎች ላይ ከፍተኛ ተጽዕኖ እያሳደረ ነው የሚገኘው። የእርሻ ግብአቶች ለምሳሌ እንደ ማዳበሪያ ወደ ሀገር ውስጥ የሚገቡበት ዋጋ በነዳጅ ጭማሪ ምክንያት እየጨመረ እንዳለ የሚያሳይ ምልክቶች አሉ። የግብርና ምርቶች በወቅቱ ወደ ገበያ ለመድረሳቸው የምግብ እጥረትና የዋጋ ጭማሪን ያስከትላል። የገንዘብ ዋጋ መቀነስ ዲቫሉዌሽን አለ። ከዚሁ ላይ ደግሞ ከውጪ የሚገቡ ምርቶች ዋጋ የበለጠ ውድ ያደርገዋል። ከዛም የነዳጅ እጥረት በኢንዱስትሪ ማሽኖች ስራ እንዲቆም በማድረግ የምርት አቅርቦትንም እየቀነሰ እንደሚመጣ ኢስት አፍሪካን የተባለው የዚህ ሪሰርች ጌትንም ጨምሮ ያሉ የጥናት ውጤቶች የተናገሩትን መረጃ እናያለን። ሌላኛው ውድ ሣድስ ቤተሰቦቼ በኢራን ያለው ጦርነት በኢትዮጵያ ላይ ከሚያደርጋቸው ጉዳቶች መካከል አንደኛው የውጭ ምንዛሬና የገንዘብ ሪዘርቭ ጫና ነው። የኢትዮጵያ ነዳጅ ሪዘርቭዋን ለማስጠበቅ በጣም ተጨማሪ የውጭ ምንዛሬ ወይም ፎሬክስ እንድታስገባ ትገደዳለች። የወርቅ ኤክስፖርት ገቢም ቢጨምርም የነዳጅ ማስገቢያ ወጪ ከወርቁ ገቢ በላይ በመሆኑ ሪዘርቭን ያሟጥጣል እና ይሄም የውጭ ምንዛሬ እጥረት አምራች ኢንዱስትሪዎች ጥሬ ዕቃ እንዳያስገቡም እንደሚያደርጋቸው ይታወቃል። ስለዚህ የውጭ አበዳሪዎች፣ ባለሀብቶች በግጭት አካባቢ ላይ የመዋዕለ ንዋይ ፍሰታቸው ምን ያደርጋሉ? ይቀንሳሉ። ስለዚህ የውጭ እርዳታዎች መቀነስ ለስለስ ያለ ምንዛሬ ሪዘርቭ ላይ ጫና ይፈጥራል ማለት ነው። ከዚህ ውጪ ለምሳሌ ኢትዮጵያ ካሏት ሀብቶች መካከል አንደኛው የኢትዮጵያ አየር መንገድ ነው። በመካከለኛው ምስራቅ መንገዶች መዘጋት ምክንያት በተለይ ሊያጣውም የሚችለው ገበያ አለ። ስለዚህ የሀገር ውስጥ ምንዛሬ ሪዘርቭ ወይም በሀገር ውስጥ የሚቀመጠውን የዶላር መጠን እየጎዳው ሊመጣ ይችላል ማለት ነው። ከዛ በተያያዘ ይሄ ጦርነት በጣም እየተራዘመ ቢመጣ በኢትዮጵያ የገንዘብ ባንክ የብድር ገደብ ላይ ያመጣል። ከዛም የንግድ ስራዎች ካፒታል እጥረት ይፈጥራል። ሌላኛው የውጭ ዕዳ ክፍያ ወይም ግዴታዎችም አሉ። የውጭ ምንዛሬ ሪዘርቭ ላይም ጫና ይፈጥራሉ። አፍሪካ ሪፖርት እንዳስቀመጠው በትንተናው ላይ ማለት ነው። ከዚህ ውጪ ወደ የግለሰብ ቤቶችም ተጽዕኖ ይመጣል። በኢራን ያለው ጦርነት በዚህ መልኩ እየገፋና እየጨመረ ከሄደ የቤተሰብ ወጪና የኑሮ ጥራት ሃውስሆልድ ኢምፓክት ላይም ከፍተኛ ተጽዕኖ መፍጠር የሚችልበትን በር እየከፈተ ነው ያለው። እንግዲህ ውድ ቤተሰቦች ዝቅተኛ ገቢ ያላቸው ቤተሰቦች ከገቢያቸው 60-70 በመቶ የሚሆነውን ለምግብ ነው የሚያውሉት ማለት ነው። በዚህም የተነሳ የምግብ ጭማሪ ዋጋው ጭማሪ በቀጥታ ይጎዳቸዋል ማለት ነው። ሌላው የትራንስፖርት ወጪ መጨመር፣ የቤት ሰራተኞች ገንዘብ ክፍያ፣ አነስተኛ ሰራተኞች ወደ ቦታ የማጓጓዣ ወጪያቸውንም ጭምር ምን ያደርገዋል? ይጨምረዋል። ከዛ የቤት ኪራይ ዋጋ በዋጋ ግሽበት ምክንያት ይጨምራል። ትምህርት ቤት ክፍያዎች፣ የጽህፈት መሳሪያዎች ዋጋ ይጨምራል። ለጤና አገልግሎት ወጪዎች፣ መድኃኒት ወጪዎች በተለይ መድኃኒት ከውጪ በማግባት ነው ኢትዮጵያ በብዛት ምሰራው። ስለዚህ በዋጋቸው በዛ እንዲጨምር ያደርጋል። በሽተኞች በከፍተኛ ሁኔታ በመድኃኒት ውድነት የተነሳ ከፍተኛ ጉዳት ይደርስባቸዋል። አንድ ታማሚ ደግሞ ቆንጆ መድኃኒት ወይም ጥራት ያለው መድኃኒት በጥሩ ዋጋ ማግኘት ካልቻለ፣ ከበሽታው ማገገም ካልቻለ ወደ ስራ መሰማራት አይችልም። ካልተሰማራ በተለይ ፍሬያማ የሚሆኑ ነጋዴዎች የሚሆኑ አቅም ያላቸው የካምፓኒ መሪዎች ከሆኑ በዚህን ያክል ደረጃ ጦርነቱ በጣም እየተራዘመ ከመጣ መጸለይ ያስፈልጋል ምላችሁ። ለዚህ ነው ለማንም ብለን ሳይሆን እኔ በጣም የሚያሳስበኝ ወደ ሀገር ውስጥ ተመልክተን ይሄን ጉዳይ ስናየው ነው። ስለዚህ አንድ በዚህ ደረጃ ላይ የተጠቃ ታማሚ በመድኃኒት ውድነት የተነሳ መንቀሳቀስ ካልቻለ የሕክምና ወጪም ዋጋው ውድ የሚሆን ከሆነ በሀገር ላይ ከፍተኛ ኢምፓክት እየፈጠረ ይመጣል። በረጅም ርቀት የኤሌክትሪክ አገልግሎት መቋረጥ፣ የነዳጅ በጣም መቆራረጥ የሚፈጠር ከሆነ አነስተኛ ንግዶችን ሊጎዳ ይችላል። ከዛም ጎን ለጎን የኑሮ ውድነቱን የቤተሰብ የምግብ ጥራት መጠንንም ጭምር እየቀነሰ ያመጣዋል። ስለዚህ የተማሪዎች ስራ አጥነትም ጭምር በኢኮኖሚ መቀዛቀዝ ምክንያት እየጨመረ ሊመጣ እንደሚችል IMIS ኢትዮጵያ የተባለው ተቋም ያወጣው ሪፖርት ላይ መመልከት ትችላላችሁ። ሌላው ምንድነው? የፖሊሲና የረጅም ጊዜ ተጽዕኖ ነው።
መንግስት የነዳጅ ዋጋን ለመሸፈን የሚያደርገው ድጎማ ይኖራል። ከዛ ከገንዘብ ሚኒስቴር በጀት ላይ ከፍተኛ ጫና እየፈጠረ ይመጣል። የኢራን ጦርነት እየተራዘመ የሚመጣ ከሆነ አሁን ያለው ሰላም ስምምነት ተበለሻሽቶ ከዛ በኋላ ጦርነቱ በዛው የሚቀጥል ከሆነ በጣም በሚገርም ደረጃ የአይኤምኤፍ የብድር ስምምነት የነዳጅ ድጎማን መቀነስ የሚጠይቅ ነው። ስለዚህ የዋጋ ጭማሪውን ለመንግስት ቁጥጥር አስቸጋሪ ያደረገው ይመጣል ማለት ነው። ከዛ የብሔራዊ ባንክ ወለድ መጠንን ከፍ ያደርገዋል። ታይት ሞኔታሪ ፖሊሲ ስላለ የንግድ ብድርን ውድ ያደርገዋል ማለት ነው። ሌላው በኤሌክትሪክ ተሽከርካሪዎች ላይ የሚደረገው ኢንቨስትመንት ረጅም ጊዜ ይወስዳል። ስለዚህ ያ በመሆኑም አሁን ያለውን የነዳጅ ጥገኝነትን ለመቀነስ የተጀመረው ጥረት ላይ ከፍተኛ አደጋ ይዞ ይመጣል። የሀገር ውስጥ ግጭቶች ለምሳሌ እንደ ትግራይ፣ ኦሮሚያ፣ አማራ በተለያዩ ክልሎች ላይ ዓለም አቀፍ ተጽዕኖ ጋር ተዳምሮ የኑሮ ውድነቱ በእጥፍ ያደርጉታል። ስለዚህ የዲጂታል ክፍያ ስርዓትን አለመዘርጋት የንግድ ልውውጥን አዝጋሚ ያደርገዋል። የህዝብ ቁጥር ብዛትን መጨመር፣ የከተማ ልማት፣ የቤቶች ፍላጎት መጨመር ዋጋን ያጋንነዋል። ስለዚህ በጠቅላላው የመካከለኛው ምስራቅ ቀውስ ከቀጠለ በኢትዮጵያ ኢኮኖሚ ላይ እስከ 2027 ከዛም በፊት ከፍተኛ ኪሳራ ሊያስመዘግብ የሚችልበት ነገር ሊኖር እንደሚችል ዓለም አቀፍ ትንተናዎች በተለይም ኢንተርናሽናል ኤነርጂ ኤጀንሲ ኦይል ማርኬት ሪፖርት የሚል አንድ አናሊሲስ አለው። እዛ ላይ ገብታችሁ ብታዩ the African report how the Middle East conflict tests Ethiopia's fragile reserves ብሎ የጸገበው ዘገባ ለዛ ላይ ማይችላላችሁ። ኒውስ ፍሌር ኢትዮጵያ ይልና spillover effects of Middle East conflict pushes up prices በሚል ያስቀመጠው አለ። ከዛ ውጪ ደግሞ ኒውስ ኤክስ የተባለው Middle East conflict drives inflation and fuel prices higher in Ethiopia የሚል ዘገባ አለው። the threat to Ethiopian development and narrative of analysis of ብሎ አሁን ያስቀመጠው ነገር ጠቅሶ የሚያስቀምጥ ደግሞ ሪሰርች ጌት ያስቀመጠው እንደገና ደግሞ ስክራይብድ የሚባለው ኢኮኖሚክ ኢምፓክትስ ኦፍ ኢትዮጵያን ኮንፍሊክት የሚለውም ደግሞ ያስቀመጠው ትንተናዎችን ገብታችሁ ብታዩ ለዚህ በጣም ትልቅ ማስረጃዎች ናቸው። ስለዚህ ምንድነው የሚሆነው? መጸለይ ነው። አሁን አያችሁ ጦርነት የተራዘመ በመጣ ቁጥር ከኢትዮጵያ ውጭም ያላችሁ ቤተሰቦች ለቤተሰቦቻችሁ ማሰባችሁ አይቀርም። ከዛ ረሚታንስ እየጨመረ መምጣቱ አይቀርም። ስለዚህ እላፊ ሌሎችም ዓለማት ላይ ያው ተጽዕኖ ይቀጥላል። ስለዚህ እላፊ ልፋት እየጨመረ ይመጣል በመላው ዓለም ላይ ኢትዮጵያ ላይ ብቻ አይደለም። ያው ኦፍ ኮርስ የኢትዮጵያን ጉዳይ ስለተመለከትን ነው እንጂ በሁሉም ሀገራት ላይ ይሄንን ነገር ይዞ እየመጣ ነው ያለው። ስለዚህ ወደ ሀገራችን ስንመጣ ይሄን ጉዳት እንዳይመጣ መጸለይ፣ መበርታት እንደገና ደግሞ መትጋት ያስፈልጋል። ጉዳዩን መንግስት ለሚባል አካል ብቻ ሰጥቶ ዝም ማለት ሳይሆን ለየቤተሰቦቻችን ላይ የሚመጣውን ጉዳት በከፍተኛ ሁኔታ በጸሎት በእግዚአብሔር ፊት ማድረግ ያስፈልጋል። ሰላም ለሀገራችን፣ ሰላም ለምድራችን እንደሚያስፈልግ መጠቆም ያስፈልጋል። ወደ ሌላኛው መረጃ ልለፍላችሁ። በተለይም ደግሞ የፈረስ ዋጋ አሁን ባለው ዓለም አቀፍ የጦርነቱ ስጋት የተነሳ እየጨመረ እንዳለ የሚያሳየው መረጃ ደግሞ መጥቼ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የፈረስ ዋጋ በጣም እየጨመረ ነው ያለው። ለምን? የነዳጅ ዋጋ እየጨመረ ስለመጣ። የነዳጅ ዋጋ መናሩ የመጓጓዣ መጨመርን ዋጋን ይጨምራል። ስለዚህ በኢራን ጦርነት ምክንያት የዓለም ነዳጅ ዋጋ ከፍተኛ ሁኔታ ጨምሯል። ይሄም በኢትዮጵያ ውስጥ ፈረሶችን ከገጠር ወደ ከተማ ለማጓጓዝ የሚወጣውን የትራንስፖርት ወጪ በእነሱ ላይ በመጨመሩ የፈረስ ዋጋ እንዲጨምር እያደረገ እንዳለ ሰምተናል። ከዛ ውጪ የምግብ የመኖ ዋጋም ንረዋል። በፋርስ ባህረ ሰላጤው ያለው ጦርነት መባባስ የተነሳ የእርሻ ግብአቶች ማዳበሪያ ወደ ምስራቅ አፍሪካ መግባት ኢምፖርት የሚደረጉትም ሁሉ ምን ገጥሟቸዋል? መስተጓጎል። ስለዚህ ይህም የመኖ ዋጋን በመጨመር የፈረስ አርቢዎችን ወጪ በከፍተኛ ሁኔታ እያባባሰው ስላለ የፈረስ ዋጋ በዚህም የተነሳ እየጨመረ ነው ያለው ተብሏል። ሌላኛው የምግብ ሰንሰለት መስተጓጎል የአቅርቦት እጥረት ነው። አብዛኛው የተጣራ ነዳጅ ወደ አፍሪካ የሚገባው በጦርነቱ ቀጠና በሆርሙዝ ባህረ ሰላጤ በኩል በመሆኑ አቅርቦቱ በመቋረጡ የኢትዮጵያ የነዳጅ ማደያዎች ባዶ እየሆኑ መጥተዋል። በዚህም የተነሳ ነዳጅ የማይፈልጉት እንደ ሳይክልና ፈረስ ከዚህ ቀደም አንድ ፕሮግራም ሰርቼላችኋለሁ። ዋጋቸው በከፍተኛ ሁኔታ ተጨማሪ እየሆነ ነው። ምክንያቱም እነዚህ አካላት ነዳጅ አይፈልጉም፣ ኤሌክትሪክም አይፈልጉም፣ ነዳጅም አይፈልጉም።
በዚህ የተነሳ የፈረስ ዋጋ በከፍተኛ ሁኔታ እየጨመረ ነው ያለው። ሌላኛው የኤክስፖርት ገበያ መቀነስ ነው። በምስራቅ አፍሪካ የፈረስ እና ሌሎችም የቤት እንስሳትን ኤክስፖርት ይደረጋል። ከኢትዮጵያ ብዙ ፈረስ ወደ ውጭ ኤክስፖርት ይደረጋል። ስለዚህ ይሄ ዋነኛው መገበያያ ቦታ የባህረ ሰላጤው ሀገራት በተለይ ገበያውን የሚገዙት ዩናይትድ አረብ ኤሚሬትስ እና ሳዑዲ አረቢያ ናቸው እና ጦርነቱ የመርከብ መስመሮቹን በመዝጋቱ የኤክስፖርት ንግዱ ተስተጓጉሏል። ይሄ በመሆኑም ደግሞ ለዚህ ፈረሶች እየተሸጡ ስላይደለ ወደ ውጭ ተልከው እዚህ በመኖራቸው ግን እነሱን የመመገብና የማደለብ ኮስታቸው ምን ሆኗል? ጨምሯል። በዚህም የተነሳ የአንዱ የፈረስ ዋጋ ኢትዮጵያ ውስጥ በከፍተኛ ሁኔታ እየጨመረ መጥቷል። ሌላኛው የብር መግዛት አቅም መዳከም ነው። የነዳጅ ማነስ የኢኮኖሚ ውጥረት በኢትዮጵያ ብር ዋጋ እንዲቀንስ በማድረጉ ማንኛውም የሚገዛ ወይም የሚሸጥ ዕቃ እንደ ፈረስንም ጨምሮ ዋጋ እንዲንር እያደረገው ይገኛል። ሌላኛው በሀገር ውስጥ የፈረስ ጋሪ ካርት አገልግሎት እየጨመረ መጥቷል። የነዳጅ እጥረት የጭነት መኪናዎችን አገልግሎት በጣም በበላው የኢትዮጵያ ክፍል ላይ በብዛት ባለበት ቦታ እየገደበ መጥቷል። ስለዚህ በኢትዮጵያ የከተሞች የፈረስና የአህያ ጋሪዎች አገልግሎት ፍላጎት በከፍተኛ ሁኔታ ጨምሯል። ስለዚህ ለፈረሶች የሚወጣው ወጪ እየጨመረ ነው። በዛም እንደገና የትራንስፖርት አገልግሎታቸው እየጨመረ ነው። ፍላጎታቸው በመጨመሩ የፈረስ ዋጋ ኢትዮጵያ ውስጥ እየጨመረ መጥቷል። ሌላው ዓለም አቀፍ ገበያ ላይ የነዳጅ ዋጋ መጨመሩ የኢንሹራንስና የመርከብ ዋጋ እንዲንር አድርጓል። በቀይ ባህር አካባቢ ላይ የሚደረግ የንግድ መርከብ ኢንሹራንስ በከፍተኛ ሁኔታ ጨምሯል። ይህም በፈረሶች ኤክስፖርት ኢምፖርት በሚደረገው ሂደት ላይ ከፍተኛ የፈረስ የባህር መጓጓዣ ያለው ወጪ እንዲጨምር ስላደረገ ሀገር ውስጥ እነዚህን ኤክስፖርት ማድረግ አስቸጋሪ እየሆነ ነው። ስለዚህ ምን ማለት ነው? በአንዱ ፈረስ ላይ ዋጋ እየጨመረ እየመጣ ነው። ለፈረሱ የሚወጣው ወጪ እዚህ እየጨመረ ስለመጣ ሌላኛው የዋጋ ግሽበት ወይም ኢንፍሌሽን ነው። በነዳጅ እና በምግብ እጥረት ምክንያት በአጠቃላይ በኢትዮጵያ ያለው የኑሮ ውድነት ጨምሯል። ይህም የዋጋ ግሽበት በፈረስ ገበያው ላይም ቀጥተኛ ተጽዕኖ አሳርፏል። ኢንፍሌሽኑም አንዱ ተጽዕኖ ነው ማለት ነው። ሌላኛው የገጠር ገበያ መዛባት ነው። በትራንስፖርት ችግር የገጠር ፈረስ አርቢዎች ወደ ዋና ከተማ ገበያ እንዳይመጡ እየተደረገ ነው ያለው። ይሄም እንግዲህ በገበያ ቦታዎች የፈረስ አቅርቦት እጥረት በመፈጠሩ ዋጋውን ከፍ እያደረገው እንደሚገኝ ሪፖርቶች ያሳያሉ። እንግዲህ ከትንሣኤ በዓል መቃረብ በፊትም የፈረስ ፍላጎት በከፍተኛ ሁኔታ መጨመሩ፣ በከፍተኛ ሁኔታ የነዳጅ እጥረትና የግብርና ግብአቶች ዋጋ መናር፣ በበዓላት ፍላጎት ወጪ በጣም ብዙ ፈረስ የሰራው ስራ ስላለ ከዛ አንጻር እንግዲህ ያው 80% 70% የኢትዮጵያ ሕዝብ የሚኖረው ገጠር ነው። ስለዚህ ገጠሩ ማህበረሰብ ላይ የፈረስ ዋጋ በከፍተኛ ሁኔታ እንዲጨምር እያደረገ እንዳለ እየተነገረ ያለው መረጃ ላካፍላችሁ ብዬ ነው። ምናልባት አጫጭር አድርጌ ዓለም አቀፉን ወሬዎች ጠቆም አድርጋቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ውድ ሣድስ ቤተሰቦቼ እንግዲህ ዓለም አቀፍ ዜናዎች የሰማን ያለነው አሜሪካ፣ እስራኤል፣ ኢራን ጦርነት ውስብስብ ነገሮች ቀጥለዋል። የካሪም ፖርቶች እገዳ ተጀምሯል። የአሜሪካ ጦር የኢራን የባህር ወደቦች ሙሉ በሙሉ በመዝጋታቸውና የኢኮኖሚ ንግድ በባህር መቆሙ እየተነገረ ነው ያለው። የፓኪስታን ሽምግልናም ከዚህ ከኢራን ማስጠንቀቂያ ጋር እየተያያዘ እየተነገረ ነው የሚገኘው። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር እንግዲህ አዲስ የዋሽንግተን መልእክት ይዘው ቴህራን መድረሳቸው የተነገረ ነው። ሁለተኛ ዙር ንግግር እድል አለ እየተባለ ነው። የአሜሪካና የኢራን ባለስልጣናት በሚቀጥለው ሳምንት በፓኪስታን ሁለተኛ ዙር ቀጥተኛ ንግግር የማድረግ እቅዱ እንደተያዘ እየተነገረ ነው። ኢራን ደግሞ አሁን አሜሪካ የምታረገውን የማገድ ስራ እየቀጠለች ምትሄድ ከሆነ የቀይ ባህርንም የባህር ሰላጤውንም ሌሎችንም ኤደንም አካባቢ ያለውንም ቦታ እዘጋዋለሁ ብላ እያስፈራራች ነው። ይሄም ደግሞ በዓለም ላይ የንግድ ኢኮኖሚ በከፍተኛ ሁኔታ እያሽቆለቆለ እንዲመጣ እያደረገ እንዳለ እየተነገረ ነው። የትራምፕ ደግሞ ብሩህ ተስፋ አለ ይላል። እንግዲህ በቅርቡ እንደሚያበቃ እምነት እንዳለው እየተናገረ ነው። ያው ውሸት ስለሚደሰኩር አናምነውም። በፓኪስታን የተደራደረው የ2 ሳምንት የተኩስ አቁም ስምምነት በተግባር መፈራረሱ ቢዘገብም መልእክቶችም መለዋወጣቸውን ቀጥለዋል። ኢራን በጦርነቱ የደረሰባት 270 ቢሊዮን የአሜሪካን ዶላር የጦር ጉዳት ማካካሻ እንዲከፈላት መጠየቋም ተሰምቷል። የአሜሪካ ሴኔት ሪፐብሊካኖች የትራምፕን የጦርነት ስልጣን ለመገደብ የቀረበውን ጥረት ማገዳቸው የተነገረ ነው። ይሄ የማርሻል ሕግ ተጽዕኖ ነው። በጣም ያሳዝናል ይሄ በማድረጋቸው። የዩናይትድ አረብ ኤሚሬትስ እና የኢራን ንግግርን በተመለከተም እንግዲህ ከተባበሩት አረብ ኤሚሬትስ ምክትል ፕሬዚደንትና ከኢራን ፓርላማ አፈ ጉባኤ ጋር በጦርነቱ መጀመሪያ ላይ ከፍተኛ ውይይት እንደደረገ እየተነገረ ነው። ሌሎች እንግዲህ ወታደራዊ ግጭቶችና እገዳዎችም ጨምረዋል። ኢራን የአሜሪካ እገዳ ከቀጠለ በባህረ ሰላጤው በኦማን ባህር በቀይ ባህር የንግድ እንቅስቃሴዎችን እንደምትዘጋ አስጠንቅቃለች።
አስታውቃለች። የኢራን የጦር በባህር ሰላጤው አካባቢ በንግድ መርከቦች ላይ ጥቃት በመሰንዘሩ ከፍተኛው የዓለም ነዳጅ አቅርቦት መቋረጥ አጋጥሞታል። የአሜሪካ የጦር መርከቦች ወደ ኢራን ለመግባት የሞከሩ 6 መርከቦችን አስጠንቅቀው እንዲመለሱ ማድረጋቸውም ተዘግቧል። እስራኤል ባለፉት 24 ሰዓታት በደቡብ ሊባኖስ ከ200 በላይ የሂዝቦላ መሰረተ ልማቶች ላይ ጥቃት ፈጽሜያለሁ ብላለች። በደቡብ ሊባኖስ በተከፈተ የሮኬት ጥቃት 5 የእስራኤል ወታደሮች መቁሰላቸውም ተነግረዋል። ኢራን በሶስተኛ ወገን በኩል በጠላት አካባቢዎች ጥቃት መፈጸሟንም ቀጥላለች። ሌላኛው ጦርነቱ ከተጀመረ ከ6 ሳምንታት በላይ በኢራንና በሊባኖስ 5500 ሰዎች በላይ መቁሰላቸው መገደላቸው እየተዘገበ ነው። ቀይ መስቀል ወይም ቀይ ጨረቃ የመጀመሪያውን የሕክምና እርዳታ ወደ ኢራን ማድረሱም ተነግሯል። በቴህራን ከተማ ውስጥ አነስተኛ ፍንዳታዎች በመከሰታቸው የውስጥ አለመረጋጋት መኖሩ ታይቷል። የአሜሪካ ግምጃ ቤት በባህር ላይ የታገደውን የኢራን ነዳጅ ሽያጭ ጊዜያዊ ፈቃድ እንደማያድስም ተናግሯል። የፕሬዝዳንት ትራምፕ የኔቶ አጋር ሀገራቶችን አባላት ሀገራቶችንም ጨምሮ እስራኤል ላይ ለሚሰነዘረው ጥቃት በቂ ድጋፍ ባለማድረጋቸው መልሰው ተችተዋል። ኢራን በኦማን በኩል የሆርሙዝ ስትሬትን ያለ ጥቃት መጠቀም የሚያስችል ፕሮፖዛል አቅርባለች ተብሏል። በጣም በርካታዎቹን ዜናዎችን ሰብስቤላችሁ ባጭሩ አሰምቻችኋለሁ። እርግጠኛ ነኝ በጣም የወደዳችኋቸው መረጃዎች ሰምታችኋል። ለዚህ ሁሉ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ላይክ አድርጉልኝ፣ ፕሊዝ ሼር አድርጉ፣ ለሰዎች አካፍሉ፣ ሰብስክራይብ ማድረግንም እንዳትረሱ ጠይቃችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች።